ሃሌሉያ! የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ቅዱሳን። ሻሎም። እንዴት ከረማችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። በየሳምንቱ እግዚአብሔር በሰጠኝ ጊዜ በእናንተ ፊት እንዲሁ ያለንን ጊዜ አብረን በእግዚአብሔር ቃል እንማራለን። ዛሬም እንግዲህ በዚህ በጀመርነው የመጀመሪያ ወር ጃንዋሪ ማለት ነው የጥበብ መጀመሪያ ማወቅ በሚል ርዕስ ቁጥር 1 እና ቁጥር 2 ዛሬ ደግሞ የዛን ተከታታይ ቁጥር 3 ይዤ መጥቻለሁ ማለት ነው። የጥበብ መጀመሪያን ማወቅ ስለ ጥበብ የመጀመሪያ የህይወት መንገድ እግዚአብሔርን ከማወቅ የሚጀምር ህይወት እንደሆነ በተከታታይ እየተማርን መጥተናል። ዛሬ ከዛው በመቀጠል በምሳሌ መጽሐፍ ምዕራፍ 3 ላይ ደርሰናል። እንግዲህ ተመልከቱ። ምዕራፍ 1 ላይ የጥበብ መጀመሪያ ማወቅ ብለናል። ምዕራፍ 2 ላይ ጥበብ የሚገኝበትን 4 መንገዶች ካየን በኋላ ያለፈው ሳምንት ትምህርት ማለት ነው በልብ ውስጥ መቀመጡን አይተናል። ዛሬ ምዕራፍ 3 ከ1 ጀምሮ አብረን እንመልከት። እንዲህ ይላል፣ ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃል እና ምሕረትና እውነት ካንተ አይራቁ። በአንገትህ ሰራቸው፣ በልብ ጽላት ጻፋቸው። በእግዚአብሔርና በሰው ፊት ሞገስንና መልካም ዝናን ታገኛለህ። ቁጥር 5 በፍጹም ልብ በእግዚአብሔር ታመን፣ በራስም ማስተዋል አትደገፍ። ከ1 እስከ 5 ባለው ሐሳብ ውስጥ ወገኖቼ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃልና። አንድ ሐሳብ ላስይዛችሁ የምፈልገው ነገር አለ። በእግዚአብሔር ቃል የምንማረው እግዚአብሔር ሰውን የሚመክርበት ሐሳብ አልተለወጠም። ምን ማለት ፈልጌ ነው? አሁን በብሉይ ኪዳን በምሳሌ መጽሐፍ ውስጥ እግዚአብሔር የሚፈልገውን መንገድ ለሰው እየተናገረ ነው፣ ወይ ለኔ ወይ ላንተ ማለት ነው። አሁን ከእግዚአብሔር ጋር አብረን እንድንሄድ ወይንም እግዚአብሔርን ፍቃዱን እንድናውቅ የሚረዳን እግዚአብሔር ቀድሞ የገለጠው ቃል ነው። ይህ ቃል በውስጣችን በተቀበልነው የመንፈስ ቅዱስ የእግዚአብሔር መንፈስ ማለት ነው በሱ ፍቃድ አማካኝነት ከእግዚአብሔር ጋር መልካም የሆነ ግንኙነት እንዲኖረን ያደርጋል፣ ቃሉ ስለማይለወጥ። ስለዚህ ይህ ሕጌን አትርሳ የሚለው በብሉይ ኪዳን የሆነው ሐሳብ ማለት ነው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ ሕግና ነቢያትን እፈጽም ዘንድ መጥቻለሁ ይላል። ስለዚህ እሽር ዘንድ አይደለም ይላል። የሕግ ፍጻሜ ሆኖ ደግሞ ክርስቶስ መጣ ይለናል። አሁን ተመልከቱ፣ በሌላ አባባል ክርስቶስን ስንይዝ ሕግን የፈጸመውን ክርስቶስን በልባችን አምነን እያስቀጠልነው ነው። አሁን ተመልከቱ፣ የእግዚአብሔር ልጅ ክርስቶስን ስንይዝ አትርሳ ይላል። ሕጌን አትርሳ። ሕግ በውስጡ ነው የሚገኘው። ምን አይነት ሕግ? መንፈሳዊ ሕግ ብለናል። ክብር ለጌታ ኢየሱስ ሲሆን አሁን የኢየሱስን ትእዛዝ ማለት በዮሐንስ ወንጌል ምዕራፍ 14 ላይ 21 ላይ ብትወዱኝ ትእዛዜን ትጠብቃላችሁ ይላል። የሚወደኝ ቢኖር ትእዛዜን ይጠብቃል። አይለወጥም የእግዚአብሔር ቃል ባህሪ። አሁን በዚህ የጥበብ ትምህርት ውስጥ አስፈላጊ ሆኖ አግኝቼው ወደ እናንተ እንድመጣ ያደረገኝ ወይንም እንዳስተምር በዚህ ወር የእግዚአብሔርን ሐሳብ እንድገልጥ በእግዚአብሔር ቃል እንድመጣ ያደረገኝ ዋና ጉዳይ ምንድን ነው? እኛና እግዚአብሔር ከእግዚአብሔር ጋር እንዴት እንኖራለን? ከዛስ ህይወታችንን ደግሞ እኛ እዚህ ምድር ላይ እንዴት እንኖረዋለን የሚለውን እንድንመለከት ፈልጌ ነው። ስለዚህ አንድ ሰው በእግዚአብሔር ስርዓት ውስጥ ሲመላለስ የእግዚአብሔርን ትእዛዛት ሲጠብቅ ብዙ ዘመናትና ረጅም ዕድሜ ሰላም የሚጨምሩላል ይላል። በጣም ነው የሚገርመው።
ሌላ ስፍራ አይደለም የምትፈልገው። ከእግዚአብሔር ጋር መልካም ጥሩ የሆነ ግንኙነት ሲኖርህ በምኑ በቃሉ አማካኝነት በየጥበብ መጀመሪያ ስታደርገው እግዚአብሔርን ምን ይሆንልሃል? ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃል። ይህ ዋስትና ነው። ቀጥሎ ምሕረትና እውነት ካንተ አይራቁ ይላል። በጣም ነው የሚገርመው። ስለ ምሕረትና እውነት ካንተ አይራቁ፣ በአንገት ሰራቸው፣ በልብ ጽላት ጻፋቸው ይላል። ስለ ምሕረትና ስለ እውነት ወገኖቼ በማቴዎስ ወንጌል ምዕራፍ 5 ሄደን ብንመለከት ጌታ ኢየሱስ በተራራው ስብከት ላይ ያስተማረው ትምህርት ነው። አሁን ምሕረት አክሽን ነው ወገኖች። በቢሾፕ ዶግመንት ቱቱ ስለ ምሕረት የምሕረትን ኃይል የምሕረት አስፈላጊነት የጻፏቸው መጽሐፍቶች አሉና በአንደኛው ሐሳብ ውስጥ እንደዚህ ብሎ አንድ ሰው ይመጣና ይጠይቃቸዋል። ቢሾፕ ለምን ግን ማንዴላ እንዲህ ማድረግ አልነበረበትም አለኝ ነው የሚሉት። እና እንዴት አልኩት አሉ 27 ዓመት ሙሉ ያሰሩትን ሰዎች እንዴት ይቅር ይላል ብሎ ጠየቀኝ። እኔም ትክክል አደረገ እንጂ፣ ምክንያቱም 27 ዓመት ሙሉ የያዘውን ቂም መጣሉ ትክክል ነው ያደረገው። በጣም ነው የሚገርመው። ይህ መጽሐፍ በጣም ስለ ምሕረት፣ ስለ ሜርሲ፣ ስለ ይቅር መባባል ሂደታዊ ፈውስንም ብዙ ነገሮች ጽፏል። ብዙ የጥናት መጽሐፍቶች ያንን ሪፈረንስ ይጠቀማሉ። ከዚህ የተነሳ ነው በዚህ ሐሳብ ውስጥ ይዤ የመጣሁት የምህረት አስፈላጊነት ሪኮንሲሌሽን ሊደርሺፕ ጥናት ላይ የተጠቀመው ሰው በጣም ጥሩ አድርጎ ኤክስፕሌን አድርጎታል። ስለዚህ ብዬ ነው ይዤ የመጣሁት። ምህረት ወገኖቼ ዛሬ ምህረት ማድረግ ቢያቅትህ እንኳን ደግመህ ደግሞ በምህረት ውስጥ አስበው በሂደት ነፃ መውጣት ይኖራል የሚል ጥናት አስቀምጧል። መጽሐፍ ቅዱስ ግን ምህረት ነው የሚል። አሁን ይቅር የሚሉ ይቅር ይባላሉ። አሁን እኔና እናንተ ስለ ጥበብ ነው የምንማረው። አሁን ጥበብን እንግዲህ ለማግኘት ተመልከት፣ ምህረት አስፈላጊ ነገር ነው ይላል። የሆነ ሰንበዴ ዝም ብሎ በትናንሽ ነገሮች ምናምን እንዲህ ተቸግር ኦቨር ከዛ አልፈስ ተመልከት። ኢየሱስ በመስቀል ላይ እኔና አንተን ይቅር ያለበት መንገድ ምንም እኮ ኳሊቲ ኖሮን አይደለም፣ ምንም መልካም ነገር ኖሮን አይደለም፣ ሊደሰትብን አይደለም፣ ሊያተርፍብን አይደለም። ስለኛ ነው ራሱን የሰጠው። እኔና አንተ ትክክለኛ ሰው እንድንሆን በትክክለኛ ሕሊና ቆመን እንድናስብ እግዚአብሔር ደስ የሚልበት የእግዚአብሔር ጽድቅ እንድንሆን ክብር ለጌታ ኢየሱስ ሲሆን፣ ስለዚህ ከእኔና ከአንተ ስራ የጀመረ አይደለም። ምህረት አክቲቭ ነው። ምህረትን መለማመድ ያስፈልጋል። ክብር ለኢየሱስ ሲሆን፣ እውነት አለ። ብዙ ጊዜ ከእውነት መንገድ ውጭ ወይም እውነትን በውሸት ለወጥን ማለት መልስ የሌለው ጥያቄ ይዞ መኖር ማለት ነው። ለምን ቢባል ወደ እውነት ስትመለስ ነው ውሸት መንገዱን የሚለቀው። አለበለዚያ ውሸት እውነት ነኝ ብሎ አብሮ ይኖራል። ከውሸት መፋታት አስፈላጊ ነው። ያማል የስግን ዱይት በጣም አስፈላጊ ነው። ህይወት በትክክል ይሆናል። በአንገት ሰራቸው ይላል። ምህረት የምታደርግ ከሆነ እውነት ላይ የምትቆም ከሆነ ተመልከት፣ በልብ ጽላት ጻፋቸው። በጣም የሚገርመው ልክ እዚህ ጋር የገለጠው ንጉሥ ሰለሞን እንደ ታቦት ነው። ራይት ጽላት አለው። ይህን ቃል በቃል ሄደን ብንመለከት ሙሴ በሲና ተራራ ላይ በጽላት ጽፎ 10ቱን ትእዛዛት ወረደ ይለናል። ዘ ሴም ቲንግስ ነው። አየው፣ በልብ ውስጥ እንደ ጽላት ጻፈው ካለ ስለ ምህረትና ስለ እውነት ነው የሚነግር። ምህረትን ማድረግ እውነትን ነው። አምናለሁ በመንፈስ ቅዱስ የተቀበልነው ተመልከት። በአእምሯችንም በልቦናችንም ድንጋይ የሆነውን ልብ አውጥቶ የሥጋ ልብ አስገባ። ያ ፕሮሚስ እግዚአብሔር በመንፈስ ቅዱስ አድርጎታል።
ግን ያንን ስፒሪት ያንን የተቀበልነውን የእግዚአብሔር መንፈስ እንዲሰራ የምናደርገው እሺ የምንለው አእምሯችን በፍቃድ መልቀቅ አለበት መንገዱን። አእምሯችንን ካለወጥ ነው ካላለማመድ ነው የተዘጋ ነው የሚሆነው። ልብ ከብዶ ይኖራል። ለምን ከእግዚአብሔር በረከት ለምን ከእግዚአብሔር እውነት ትተርፋለህ? ወንድሜ እህቴ የምትከታተሉ ትምህርት ጥበብ ነው። በጥበብ ውስጥ ያለውን በረከት፣ በጥበብ ውስጥ ያለውን ሰላም፣ በጥበብ ውስጥ ያለውን መልካም ነገር ማግኘት ስለሚገባ ነው። ኦኬ እንዲህ ሲሆን ምን ይገኛል? አሁን የመጨረሻ ምንድነው የሚሆነው? እነዚህ ነገሮች ከጠበቀ አንድ ሰው የእግዚአብሔርን ሕግ የማይረሳ ከሆነ በልቡ ትእዛዙን የሚጠብቅ ከሆነ እንግዲህ ምሕረትና እውነትንም በልቡ ወይም በአንገቱ ይዞ ተመልከት፣ በልቡ ጽላት ከጻፈ ምን ይፈጠራል? እንዲህ ሲፈጠር የመጀመሪያው ተመልከት፣ ከእግዚአብሔር ጋር ነው ሰላም የሆነው። በእግዚአብሔርና በሰው ፊትም አየው ስፒሪቹ መንፈሳዊ የሆነው ነገር ቀድሞ ነው ለሰው የሚገለጠው። ወንድሜ የእግዚአብሔር ምሕረት ባይበዛልኝ እግዚአብሔር የኔ ምሕረትና የእውነት ሕይወቶች በወንጌሉ በኢየሱስ ክርስቶስ በሆነው እምነት ባይበዛልኝ ዛሬ መጥቼ በዊንዶ ላንተም ላንቺም ልናገር ድፍረት የሌለኝ ሰው ነኝ። ለምን አደክማለሁ? ለምንስ? ግን እውነት ስለሆነ ነው። እረፍት ስላለው ነው። ሰላም ስለሆነ ነው። ከእግዚአብሔር ጋር ሰላም ስትሆን በሰው ፊትም ብንቱ ይሆናል። ሞገስንና መልካም ዝናን ታገኛለህ። ያለፈን ነገር ትቶ ለነገ ነው እየተናገርኩ ያለሁት። ትላንትና እንርሳው። ያለፈውን አመቶ ነገህ ግን መልካም እንዲሆን ወንድሜ እህቴ በዚህ ቃል ላይ መጽናት ያስፈልጋል። ክብር ለኢየሱስ ሲሆን ከቁጥር 5 ጀምሮ እስከ 10 ባለው ሐሳብ ውስጥ ተመልከቱ። ይህ ምዕራፍ 3 ምሳሌ ወገኖቼ በጣም አስፈላጊና አስፈላጊ ነው። እርግጠኛ ነኝ ከዚህ ከምዕራፍ 5 እስከ 10 ባለው ውስጥ 7 ሐሳቦችን ይናገራል። እኔ ወጣ አድርጌ ላሳያችሁ። ለምን ከጊዜያችንም አንፃር ምን ይላል? በፍጹም ልብ በእግዚአብሔር መታመንን ይነግረናል። አንደኛ የሚነግረን በፍጹም ልብ በእግዚአብሔር ታመን ይላል። ምን ይላል? በፍጹም ልብ በእግዚአብሔር ታመን። ተመልከት፣ እግዚአብሔር ላይ እምነትን አስቀምጥ። በቃ እግዚአብሔር ኢዝ ራይት፣ እግዚአብሔር መልካም ነው። ወንድሜ እህቴ፣ እግዚአብሔርን ታምነው በሁሉ ነገሮች ላይ የሚረዳና የቅርብ የሆነ አምላክ ነው። በእግዚአብሔር ታመን ይላል። ሁለተኛ በራስህ ማስተዋል አትደገፍ ሚንስ ተመልከት። ስለ ራስህ እንኳን የምትሰጠው ዴፊኒሽን በራስህ ማስተዋል ውስጥ ከሆነ ሚስ አድርገህ ተሳስታል ይላል። ምክንያቱም ከዛ ያለፈ ነው እህቴ። ሃሌሉያ። በራስህ ማስተዋል አትደገፍ። ግድ የለም በእግዚአብሔር ላይ አድርገው። እግዚአብሔርን ታመን። ሃሌሉያ። ሁለተኛ በራስህ ማስተዋል አትደገፍ ይላል። ሶስተኛ በመንገድ ሁሉ እርሱን ማወቅ ይለናል። በመንገድ ሁሉ ምን ይላል? እርሱን እወቅ። ሃሌሉያ። ከዛስ ምን ይፈጠራል? እግዚአብሔር ነው እርሱ ጎዳናህን ምን ይላል? ያቃናልሃል። በጣም መልክ ያስይዛል። ህይወት ምን መምሰል እንዳለበት። ምክንያቱም እሱን አምነሃል። ምክንያቱም ካንተ ማስተዋል የእሱን ማስተዋል አምነሃል። በሱ መንገድ እየሄድክ ነው። you are perfect፣ አልተሳሳትክም። ሰዎች ኖ ኮሜንት አባውት ዛት። የትኛውም ሰው ኮሜንት ሊሰጥህ አይችልም። ምክንያቱም አንተም ለራስህ እንኳን በራስህ ማስተዋል አልተደገፍክም። ሃሌሉያ። እንደዚህ ይላል በመዝሙር 131 ላይ ራሴን በእናቱ እቅፍ ጡት እንዳስጣሉት ሕፃን ነፍሴን ዝም ጸጥ አሰኘኋት ይላል። ንጉሥ ዳዊት ነው ይህን የሚለው። ምክንያቱም ራሴን ላጉል ትልቅነት አላነሳሳሁም ይላል። በጣም ነው የሚገርመው። ይህ መንፈሳዊ ዊዝደም ነው። እውነተኛ መንፈሳዊ ጥበብ የሚገኘው በልብ ውስጥ እንዲህ አይነት አስተሳሰብ ሲመጣ ነው። ክብር ለጌታ ኢየሱስ ሲሆን፣ ስለዚህ በመንገድህ ሁሉ እርሱን እወቅ ይላል። ከዛስ አራተኛ በራስህ አስተያየት ጠቢብ አትሁን። ሃሌሉያ።
ምን ይላል? በራስ አስተያየት ጠቢብ አትሁን ይላል። ይመክራል። በራስ አስተያየት ጠቢብ አትሁን። ምክንያቱም ናቹራል ሊሚት ነው። አይምሯችን የተገደበ ነው። የምናውቀው ትንሽ ነው። በዚህ ሙሉ ለሙሉ ስለ ራሴ ዴፊኒሽን መስጠት የለብኝም። ያልፋል፣ ኔቸር ያልፋል። የተፈጠርንበት ዓላማችን የእግዚአብሔር ስራ ትልቅ ነው። ወንድሜ ስላንተ ያለው ዛሬ የምትሰማኝ ዛሬ የምትሰሚኝ በተለያየ ስፍራ ላይ ያላችሁ ትምህርቴ የጥበብ መጀመሪያን ማወቅ ነው። ህይወታችን ከእግዚአብሔር ሲጀምር ይለመልማል። ወንድሜ እቴ እንደዛ ነው የሚሆነው። ሃሌሉያ። ስለዚህ በራስ አስተያየት ጠቢብ አትሁን አለ። አራተኛ አምስተኛ እግዚአብሔርን በማክበር ከክፋት መራቅ የሚል ሀሳብ ነው የሚያነሳው። ምን ይላል? ሃሌሉያ። እግዚአብሔርን ፍራ ከክፋት መራቅ ይላል። በሌላ አባባል ከመጥፎ ነገሮች እምቢ ማለት ስትጀምር ወደ እግዚአብሔር እየቀረብክ ነው። ምን ይላል? በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ምን ይላል? ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሞት ከእናንተም ይሸሻል ይላል። በመጀመሪያ ተመልከት፣ ለእግዚአብሔር መገዛት ቅድሚያ ነው። እግዚአብሔር እውቅና ይፈልጋል ወደ ህይወት። እግዚአብሔር የሁላችንን ፐርሰናል ዊል ያከብረዋል። ፍቃዳችንን የኛን እሽታ ይፈልገዋል። እዚህ ጋር የሚመክረን እግዚአብሔርን ፍራ ሚንስ እግዚአብሔርን አክብር፣ እግዚአብሔርን የመጀመሪያ አድርግ። ከዛስ ከክፋት ምራቅ። ክፋት የሆኑት ነገሮች ምዕራፍ 1 ላይ እንደተማርናቸው ነገሮች፣ ከመጥፎ ነገሮች፣ ከመጥፎ መንገዶች፣ እግዚአብሔር ከማይከብርባቸው ውጪ እህቴ ውጣ። እውነተኛ መንፈሳዊ ጥበብ የምትፈልግ ከሆነ የምትለየው በዛው ስለሆነ ነው። እንዲህ ሲሆን ምን ይገኛል? እንዲህ ሲሆን ለስጋ ፈውስ ይሆንልሃል ይላል። በጣም የሚገርመው ፊዚካል ሂሊንግ እዚህ ስፍራ ላይ ያወራናል። ሰው ተመልከቱ፣ ኢየሱስ ፈዋሽ ነው፣ ፈውሶኛል። ኢየሱስ ሲፈውስ በአገልግሎት እጅግ ብዙ አይቻለሁ። ያን ሁሉ የሚሰራው መንፈስ ቅዱስ የኢየሱስን ስም እያከበረ ነው። የከበረ ስም ነው። ተመልከት ግን መርህ እዚህ ጋር ይህ የእግዚአብሔር ጥበብ ተመልከት። የእግዚአብሔር ጥበብ የህይወቱ ሰዎች ሲመላለሱ ምን ይሆናል? ይህም ለስጋ ሁሉ ፈውስ ይሆንልሃል አለ። የቶቹ? ዛሬ የዘረዘርኩት ምዕራፍ 3 ላይ ያለውን እነዚህ 7 ነገሮች በህይወት ላይ በየቀኑ የምታደርግ ትንሽ ትንሽ ማድረግ ስትጀምር በአንተ ስጋ ቦዲ ላይ እጅግ ፍጹም የሆነ ፈውስ ትመለከታለህ። ፕሪንሲፕል ነው፣ መርህ ነው፣ የእግዚአብሔር ቃል ነው የሚለው። ከዛስ ምን ይሆናል? ለአጥንትም ጠገን ይሆናል ይላል ቁጥር 9 ላይ 3:9 ላይ። በሰባተኛ ደረጃ ላይ እግዚአብሔርንም በሀብት አክብር ይላል። ብዙ ጊዜ እኛ የምንመራው ሀብት ሪሊ ምንም ዋስትና የለውም። ሪሊ በእውነት በእግዚአብሔር ፊት ነው የምነግራቸው። እግዚአብሔር እንደባረከ በብሉይ ኪዳን ውስጥ እንደዚህ የሚል ቃል አለ። በዘሌዋውያን ላይም በዝሁልቁም ላይ እናገኘዋለን። ምን የሚል መሰላችሁ? ሙሴ ነው ትእዛዝ የተሰጣቸው። ካመረትከው ምርት ላይ ፍሬውን ስትሰበስብ የመጀመሪያውን ፍሬ በቅርጫት ተሸከመ፣ በካህኑ በሌዊ ፊት ቆመ። እኔ ተቅበዝባዥ ሶርያዊ ነበርኩኝ፣ እግዚአብሔር የአባቶች አምላክ ጠራን ባረከንም ብለህ በእግዚአብሔር ፊት አቅርበው ይለዋል። የእጁ ስራ የተባረከ እንዲሆንለት የበረከቶች ሁሉ ምንጭ የሆነው እግዚአብሔር ነው። በሰጠ የእግዚአብሔር ሀብት ወንድሜ ጤና ሀብት ነው። ኢኮኖሚካሊ ገንዘብ ሀብት ነው። በእጅ ላይ ያሉ ነገሮች ሁሉ ሀብት ነው። ፋሚሊ ሀብት ነው። ይህን ሁሉ በዚህ ሁሉ ውስጥ እግዚአብሔርን አክብር። ዊዝደም ነው ትምህርቴ። የጥበብ መጀመሪያ ማወቅ ነው ትምህርቴ። አሁን ወደ መጨረሻው ልመጣ ነው።
እንግዲህ ወደ መጨረሻው ስመጣ እንዲህ ይላል በኤፌሶን ምዕራፍ 5 ከ15 እስከ 17 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድንመላለስ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። እዚህ ጋር ሐዋርያው ጳውሎስ የሚናገረው ጥበበኞች የሚላቸው ምን አይነት ሰዎች ናቸው? የጌታን ፈቃድ ያስተዋሉ ሰዎች ናቸው። ሞኞች የሚላቸው ሰዎች የቶቹ ናቸው? የጌታን ፈቃድ ያላወቁ ሰዎች ናቸው። እነዚህ ሰዎች ጥበብ የጎደላቸው ናቸው። ስለዚህ የእግዚአብሔር ቃል በብሉይ ኪዳንም በአዲስ ኪዳንም የጥበብ መጀመሪያውን የማወቅ ሚስጥር ወገኖቼ ለእግዚአብሔር ከመገዛትና የጌታ ፈቃድ ምን እንደሆነ ከማወቅ የሚጀምር ነው። በቀጣይ ላሳያችሁ ሌላ ከናንተ ግን ማንም ጥበብ ቢጎድለው ተመልከቱ። ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን ተመልከቱ፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። አሁን ተመልከቱ፣ ጥበብ ያለው በያዕቆብ መልእክት 1:5-8 ባለው ስንመለከት ወገኖቼ ከእግዚአብሔር እጅ የምትቀበለው ነው። ከሌለ ከጎደለ እንዴት አንዳንድ ነገሮችን መፍታት ሲያቅተን ወገኖቼ በእግዚአብሔር ፊት በእግዚአብሔር ቃልና ወደ እግዚአብሔር መንፈስ መቅረብ አለብን። ይህን ነው የሚለን። ነገር ግን ሳንጠራጠር በእምነት ነው የምንቀርበው። ለምን ቢባል ይህ ጥበብ ራሱን የሚገልጠው በእምነት ውስጥ ነው ወገኖቼ። የእግዚአብሔር ስጦታ ነው፣ ሳይነቅፍ በልግስና የሚሰጥ ስለ የትኛውም ነገር ወገኖች መንፈስ ቅዱስ ስለ ሁሉም ነገር የሚያውቅ ጌታ ነው። ሃሌሉያ አምናለሁኝ። ዛሬ በዚህ ሐሳብ ብዙዎቻችሁ ልባችሁ መነካት እንደሚሆን እኔን ያገዘ ጌታ እንደሚያግዛችሁ አምናለሁ። ኢየሱስ ለዘላለም ጌታ ነው አምናለሁ። የመጨረሻው ክፍል የሚቀጥለው 2 ሳምንት ውስጥ እንጨርሳለን። ስለ ጥበብ ነው። የመጀመሪያ ጃንዋሪ ወር በጣም ብዙዎቻችሁ ደውላችሁ እጅግ እግዚአብሔር መልካም እንዳደረገ ክብር ለእግዚአብሔርን አክብሩበት። የኔንም የረዳኝ ጌታ ነው። ተዘጋጅቼ ወደ እናንተ ስመጣ እሱ ጊዜውን ሰጥቶ እሱ ቃሉን ሰጥቶ እሱ ልቤን ጠብቆ ይህን ሁሉ ያደረገ ጌታ ነውና ኢየሱስን አክብሩ። ጌታ ኢየሱስ ዘመናችሁን ይባርክ። ለበረከት ሁኑልኝ። ሁላችሁም ብሩካን ናችሁ። ሻሎም